ቴዳ እዛ ጋር ነውና አላየኝም እስካሁን ወደሱ እየመጣሁ እንደሆነ አያውቃል ግን አጋጣሚ ነው መንገድ ላይ ተገናኘ ነው ወደሱ ቤት እየሄድን ማለት ስቴጅ ሰርፕራይዝ ላደርገው በዛው ቴዳ እኔ ፍራንክ ላደርገው ይችላልኝ እኔ ደግሞ ዞር እኔ ደግሞ ያየኸኝ አልመሰለኝም እኔ አይቼ በቃ ፍራንክ እናድርገው አይቼዋለሁ እናስደንግጠው ፖሊስ ነኝ ብለህ ታናግረዋለህ ብዬ ስለልክብ ተሸወድኩ ወይኔ ሰላም ነው እና ቴዳ ከስንት ጊዜ በኋላ ተገናኘን ከረጅም ጊዜ በኋላ ተገናኘን ዛሬ እንግዲህ አንድ ቦታ ነው የመጣው እዚህ ጋር በጣም ለየት ያለ ነገር ይሰራል ሰርፕራይዝ ነው እዛው ያ ቢሮአችን እንዳለው ታውቃለህ ቢሮ መጥቻለሁ በርግጥ ግን እስቲ አሁን አዲስ ነገር ይሆናል ብዬ እጠብቃለሁ ብዙ አዲስ ነገር አለ ቆንጆ ነው ስለዚህ እስቲ ያን ግብዣ አለ ምንድነው ግብዣ የሚለው ውስጥ ገብተን ብናይ ይሻላል የቴዳ አቀባበል እየተለየብኝ ነው ሰላም ነው ለዚህ ቤት ጓደና ናችሁ ጓደና ቆየሽ ሰላም ነው ጓደና ናችሁ ሰላም ናችሁ እሷታችን በጣም ጥሩ የሆነ አገልግሎት ታዘጋጃለች ባትና ታዘጋጃለች ምን ታዘጋጅችልን ዛሬ እንግዲህ እሺ ቴንክ ዩ እንደ ቤት ይው አታስብ ስለመጣችሁ ደስ ብሎኛል ለያገልግልና ዶሮ ባልትና ማለ ማዘጋጀው እንግዲህ ናችሁ ደስ ብሎኛል በጣም እናመሰግናለን ዛሬ ጾም ነው እንግዲህ የጾም ነው ዶሮ ከፋሲካ በኋላ እሱ ሲፈታ ዶሮ ትበላላችሁ የጾም የፍስክ አገልግልም አለኝ ያኔ ደግሞ ጋብዛችኋለሁ ናቲ ድለኛ ነው በጣም ምክንያቱም እኔ እንኳን አልቀመስኩም ያከናቲ ጋር ነው ለመጀመሪያ ጊዜ የምንቀምሰው እሺ እንጠብቃለን እኔና አገልግል ሲባል እንግዲህ ሰው የሚያያይዘው ከብዙ ነገር ጋር ስለሆነ እስቲ አሁን ነው ማለት ነው እናየዋለን አይመስልም አረ መጣ እንዴ ይሄንማ ቆመን ነው እንቀበል ሲያዩት ራሱ በጣም ብዙ ነገር አለ በነገራችን ላይ እንትን በጣም ወዳለሁ ነው አነባበሩ ስንጉሉ አለ እንግዲህ ናቲ ይሄንን እንዴት እንደሚበላ እንግዲህ ማየት ነው አዘጋጅተው በሱ በደንብ አብሶ ቆንጆ በሱ ነው አዘጋጅተው ተልባለው ምን ያለው ሱፍ አለው በጣም አመሰግናለሁ ቀምሰት ነገረኛል አሁን ይሄ ሁሉ ለ20 ሰው የሚሆን አገልግል እንዴት አድርገን ለአራት እንደምንበለው ፈጣሪ ያውቅ ቴዳ እኔ እንግዲህ የቻልኩትን ሞክራለሁ ጾምም ስለሆነ እስካሁን ስለቆየው አለቀ አንዳንዴ እኮ ምግብ ሳትበላ ቀርተህ እኮ እንዴት ታገኝ አይበላልም ለምን እንደሆነ አላውቅም ግን ሞራል ያለው ሰው ካገኙ በላል ኧረ እኔ በደንብ ነው ማባላ እውነት እናታችን ስስት አታውቅም እንዴ በጣም አገልግል የሚያዘጋጁ ሰዎች ስስት አያውቁም በነገራችን እንዴ አሸከመችኝ እኮ ጋይስ እንግዲህ እስቲ ቴዳ እንደምታዩት በአገልግል ነው የተቀበለኝ ዌልካም አድክሜዋለሁ ወንድሜን ታናሽ ስለሆነ ግዴታው ስለሆነ እንዴት ነው አማን ነው እስቲ አረፍ በል እሺ ቤትን የማውቀው እንደዚህ ሆኖ አልነበረ ግን እንደተከራየው ሰሞን ነው መጀመሪያ ስቱዲዮናችን እየገነባ ነው እያለ ናቲ መጥቶ ነበር በነገራችን ላይ እና በጣም አሪፍ ገና እንደዚህ ፏል አለ አሁን ብዙ ነገሮች ተቀያይረዋል ስለዚህ እኔ እንት ጓጓኩ የላከችልን ነገር ለመግመስ በጣም ጓጓሁኝና አትፈቅድልኝም እንብለው አይደል አዎ እንግዲህ እጃችንን ታጥበን መተናል ናቲ እንግዲህ ያው ስለመጣህ ደስ ብሎኛል ያው ዛሬ እንግዲህ አንተ ወዳጆች ጋር አንተ ልትጋብዘኝ የመጣህ አንተ ሱስ ጋብዘኝ እኔ ደግሞ አገልግል እንግዲህ ያው የታችንን ለማበረታታት እስቲ እንቀምሰውና ሪቪው ከዛ አንድ የቀምሰን ምን ይሆናል የጾም ነው በጣም ቆንጆ ነው በነገር ላይ እኔ እንትን አንተ ለሞድ ምንድነው ስንግ ኦኬ ስንግና አነባበሩ ሰምተኸኛል አነባበሩ ደግሞ ደስ ሲል አነባበሩ እስቲ ማሰበናት አቤት ይሄው እስቲ ቀረብ አይንም ይጎርሳል ይባላል ሰል ያገልግል ብላችሁ እዘዙ
ናቲ ያዝ እስቲ እሺ ቸጋ ለናቲ ትልቁን ሰየንደው ነገር ከናነባበረው ማለት ማዘዝ የምትፈልጉ እንግዲህ ስልኳን ከስር እናስቀምጥላችኋለን ማለት ነው። በስማም ሁሉስ ቅዱስ የተባረከ ይሁን። ከደም ካነሰ እንግዲህ እንጀምራለን። ካነበበሩ ነው የሚጀምረው። እኔ በጣም እወዳለሁ። በተለይ ይሄ ኢቤ ምናምን ኖሮት የሰውም ባልሆነ ሰዓት ይሄ ራሱ በጣም አሪፍ ነው። ቴስቱ በጣም ደስ ይላል። አይ በጣም ቆንጆ ነው። ቺፕስ ተመችቷል። ከፍ ያለ ቦታም እንትን ማድረግ ይችላል። በጣም ይመር በእውነት እንትን ሳይሆን ይሄ ምንድን ነው ስሙ ፕሮሞሽን ሳይሆን በጣም በቃ ቆንጆ ምግብ ነው። ይሄ አዲሱ ማለት ቤታችን ደቤክስ ምናምን እንዴት ነው? ስለሱ እንድታወራኝ ፈልጋለሁ። ኦኬ አሁንማ ተደጋግፈን በደንብ እየኖርን አንተ ነው የገባበት ወይስ እሱ ነው የገባበት? እኩል በለው አስጀማሪው እሱ ነው። ግን በጣም አዘኝበታለሁ። መጀመሪያ ላጨሱ ነው እሱ ነበር። እኔ አስቤለት ነበር ቀደመኝ። ከባድ ነው። አሁን ግን ሞስ ቀድሞ የኔ ያደገ እሱ ስቲል መላጣ። ምን ተሰማህ? በነገራችን ላይ እሱ ሰስፔንስ አላረገኝም። በቃ ዝም ብሎ አንዴ ፀጉሬ ላይ ስለገባብኝ ቀስም ነው ስብር ያለ ወዲያው። እኔ ግን ያው እያሳየ በደንብ ማለት ከባድ ከጓደኛ ጋር መኖር ግን ደስ ይላል። የሚረዳ ሰው ሲሆን በተለይ ማን ነው እንግዳው? ቴዲ ነው ወይስ ናቲ ነው ጥያቄው? ለዛሬ እንግዲህ በቤት እንግዳ አደረኩ ማለት ነው። አረ ይቻላል። እኔ ለምን መሰለህ ናቲ እብድ መሆኑን ነው የማከብረውና እንዲህ ካልመሆኑ ምናምን ሳይሆን አንዳንዴ ሳቄ ነው። ብዙ ጊዜ በአካል ስንገናኝ አካል ጉን እንገናኛለን። አሁን እንዳልከው ያኔ ስለሆነ በስልክ ስለምንገናኝ ሁሌም ለነገሩ ቪዲዮ ሲታይ እኮ ሁሌም የምንገናኝ ነው የሚመስለኝ እኔ ከብዙ ሰዎች ጋር በቲክቶክ ዩቲዩብ ምናምን ለምታያቸው ሰው የሶሻል ሚዲያ ላይ የምታየው ሰው እንደዛ ነው። እና በጣም አሁንኩ ካንተ በላይ ምካል የሚሆን ብዙ ሰው ነው የሚለው። አይ ቲንክ በነገራችን ላይ ሚዲያ እንደሚፈልገው ትሆናለህ። ይሄ ደግሞ እንደሚፈልገው መሆን የለበትም። ኤክስፔክት ያደርጋል ሰው ያንን ያህል በዛ ኤክስፔክት ያደርጋል እንጂ እዛ ጋር እንደሆንኩ እዚህ ጋር ሆኖም ሲያገኝ ደግሞ የምሳሌ ይደብረው በጣም አውቀህ ነው እንዴ? ግን ኖርማሊ ይሄ ነው አይ ቲንክ አሪፍ እውነት። እና ፕራንክ አታረገኝም ነበር ትላለህ? እኛ ፕራንክ ታውቃቸው ተከባር ነች። እኔ ደግሞ ብድሬን መልስ ነበር። ቀደም እኮ ልሰራልህ ነበር። በነገር ምን ታደርግ ነበር? እንግዲህ ባላይ ያሰብኩት ይመጣና አይ ናቲ ማለት አልተንም ምናምን ስትለው ቪዲዮ ምናምን ስትሰራ በጣም ብዙ ጊዜ ያለውና እኛ አሁን እንደዚህ የማይሆን ነገር የሚሰሩ ልጆችን መንገድ ላይ ቼክ አድርጉ ተብለን ነው። እና በአጋጣሚ እንዲያውም ያለበት ልንመጣ ስንል እዚሁ ስላገኘን ጥያቄ እንጠይቀን ነው ከኔ ጋር መሄድ ትችላለህ ምናምን እንዲል ነበር አስቤ ነበር። ከባድ ነው። በጣም ሲሪየስ ሆኖ ማለት ነው። ከባድ አይዞህ ተረጋጋም ፋይዳ ይሳል ማምስት ያምጣው ምናምን ያው ይቅርታ ያው ለማወቅ ነው ፎርማል ደግሞ ስላለብኝ ነው። እሺ ምናምን አንተ ትባላለህ። ያንተን ሪያክሽን ነው እኔ በቃ በጣም ማየት የምፈልገው ተደብቄ ማለት ነው። አይ ከባድ ከዚህ በፊት ማጋጥሞኝ ስለሚያውቅ ከባድ እና አገልግል ቆንጆ አገልግል በልተን በሙሉ ተመልሰን የእውነት ማለት እኔ እንትን አላልኩም እንደዚህ አልጠበቅኩም። በጣም ቆንጆ ነው፣ አሪፍ ነው። በነገራችን ላይ አሁን አንተም ዩቲዩብን ስትሰራ ከዚህ በኋላ ምንም አይነት ስፖንሰርሺፕ ከፈለክ እንግዲህ ማናገር ትችላለህ ማለት ነው። እሳቸው ነገር እኮ በጣም ደስ እና የዛሬው ውሎ እንዴት ነው? ብሎጉ እንዴት ነበረ? ብሎጉ በጣም አሪፍ ነበረ። እኔ እና ቴዳ የተዋወቅ ነው እንግዲህ የዛሬ ኦልሞስት 3 ዓመት ምናምን ይሆናል። ቴዳ አንተ ደስ ከሚለኝ ጸባይ ማለት ነው ምንድነው ፊውቸር ነው የምታስበው። ሉክ ኦልሞስት አይ ቲንክ መጀመሪያ ላይ አይጂ ላይ ነበር ያናገርከኝ። ያኔ አይ ቲንክ እኔ 60 ምናምን ፎሎወርስ ነበርኩኝና ቲክቶክ ላይ
አንተ ስታናገረኝ የነበረው እንዴት ነው ልክ ትልልቆቹ እንዳለ 400 500 600 እንደነበሩት እንደዛ ነበር ስታናገረኝ የነበረው። ያ ማለት ፊውቸር ይታያል ማለት ነው። የሚሰራ ሰው የሆነ ሰዓት ላይ አብረው መስራት እንደምትችልና አብረው የሆነ ነገር ማድረግ እንደምትችል ጀማሪ ነው ትልቅ ነው ሳትል ሰው የምታይበት መንገድ ይሄ ደስ የሚል ነገር። ቴንክ ዩ በጣም እንደዛ ስለገለጽከኝም ይሄን እኔ እቀበላለሁ። በፊት አልቀበልም ነበር፣ አሁን ግን እቀበላለሁ። ምክንያቱም ለምሳሌ እንኳን ብገልጽልህ አሁን በርጠሚው ሲጀምር አስታውሳለሁ አወራው ነበረ። ሙሴ ሰለሞን፣ በረከት ተስፋዬ ዛሬ ሚሊየን ተከታይ ያላችሁ እንዲሁ የሚታየ ነገር ነበር። አጋጣሚ ሶስቱንም ኢንተርቪው አድርጌያቸዋለሁ በአቦጊዳ ላይ ማለት ነው። ስለዚህ የሆነ ምንድነው የሚያጠገብ እንጀራ ከምጣዱ ያስታውቃል ስለሚባል ዛሬ ይሄ ልጅ ኦልሞስት 400,000 ቲክቶክ ተከታይ እንዲሁም ደግሞ በዩቲዩብም አሁን 5,000 አልፏል። ያ 500,000 እንጠብቃለን በአንድ አመት ውስጥ። እውነት እስቲ ቻሌንጅ በደንብ ያዝና በቃ ሊሆን ይችላል እኮ ምን አባቱ። ዩቲዩብ ግን ትንሽ አይፈትን። አረ በቃ ከሰራ በነገር ላይ የዩቲዩብ ሰው ምን ይፈልጋል? ሁሌ ፕሮግረስ፣ ሁሌ ቪዲዮ፣ ሁሌ ጥሩ ነገር ገብቷል አይደለ? እንደዛ ስለሆነ ባህሉን እምነቱን አትንካበት እንጂ ፖለቲካ ላይ አትግባ እንጂ በተረፈ በጣም አሪፍ ነገር ይሰራል። እኛም አሪፍ እያዝናናቸው ነው ብለን እናስባለን። ያው የመጀመሪያ ኮላብ ከቴዳ ጋር ሆኗል እንደምታዩት ነው። አሪፍ አቀባበል ነው ያደረገልኝ በእውነቱ። አንዴ ፕሮግራማችንም እንደምንገናኝ ተነጋግረናል። ግን እንዴት ነው ባልጠበቅነው ወይ ነው የተገናኘነው፣ ባልጠበቅነው ወይ ነው እየሄደ ያለው ማለት የተጋበዝነው ሁላ። ስለዚህ የኔ ፋሚሊ ላይ ኮሚኒቲ ላይ እናስቀምጠዋለን ይሄን ቪዲዮ። እንግዲህ እዚህ ጋር ያላችሁ 5,000 ሰዎች እዛ ጋርም ትገባላችሁ። የኔም ደግሞ ወደ አንተ ይመጣሉ አምሹ። ስለዚህ ጥሩ ነው የሚሆነው። በርታ ናቲ፣ ደስ ብሎኛል እንዲሆነ ስላየው በጣም አመሰግናለሁ። እኔም ማቀው አብዱ ናቲን ነበር ዛሬ በጣም ተረጋግቶብኛል። እኔ ኢንተርቪው ላደርገው ሁሉ እያሰብኩ ነበር። እንዲቆም ግን ስላዘገይ ነው ማለት ነው። ትንሽ ዩቲዩብን እስከምንላመደው ያ ፊድባኩን ስናየው አንዳንድ ያበሻ ታቃደብክ ስትል ጥልቅ ነው የሚያደርገን። ስለዚህ መውጫ መንገድ እያፈላለ እኔ ግን ተናግሬያለሁ። ከዚህ በኋላ ጸጉሩን ብትነካ ከኔ ጋር ነው ችግርህ። ጸጉርህ አድጎ ድጋሚ ለኛ ኢንተርቪው ደግሞ እንደምንገናኝ ተስፋ አደርጋለሁ። የመልእክት ደርሶታል ደግሞ ቪዲዮም ስለሚያይ ያውቃል። እመጣለታለሁ፣ ቤት እመጣለሁ። ቡና አፍልታችሁ ቁጥሩኝ ውስጥ አረንጋብዝሻለሁ። አሪፍ እና አበረታቱት። ናቲ በጣም በጣም ደስ ብሎኛል። በአዳዲስ ቪዲዮዎች በጥሩ ነገር ደግሞ እንደምትመጣ ተስፋ አደርጋለሁ። ቀጣይ የሆነ ሰብስክራይብ ጎል ስንደርስ አንድ ላይ ደግሞ ድጋሚ እናከብረዋለን። እንዴ በሚገባ ልክ 50,000 ላይ በደንብ ኬክ ቆርሰን ምናምን እናከብራለን። 50,000 ምናልባት የ2-3 ወር ታሪክ ከክረምት ወዲህ በደንብ እንደሚሳካ የእውነት ብዙ ልክ እንደኔ ከሌሎችም ጋር በደንብ ሁላ ባርክ ኢቨንቶች ላይ ተገኝ ስራ በደንብ ቢያስበው መንገድ ራስን ሆነ ቅረብ የማይሆንበት ምንም ምክንያት የለም። እቺን ቃል እናትረሳ። የእውነት በደንብ ትልቅ ደረጃ ትደርሳለህ። ያ ኢቨንቱን የላንተ አደራ ብዙ ኢቨንት ስለምታዘጋጅ ጋብዛለሁ። አንደዛ አንዱ ምክንያት አለ አዳን ያው በመጨኝ በስላይዲው ቪዲዮ ላይ በዛሬ ጎረቤት ነው የስቴክ አምጥተን መንገድ ቅርብ ነው። አሪፍ ነው ናቲ፣ ቴንክ ዩ። እኔ ደስ ብሎኛል። ቃል የምትለው ነገር ካለ እንግዲህ ላንተ ውስጥ የፈለጉት የሚያሰብኩት ይሄን ነገር ነበር። አንተም ተቀብለህ በአሪፍ እንክብካቤ አስናግደኛል። ያው እንግዲህ ታዲያ ጀማሪ ቲክቶከር እና ዩቲዩበር ባዶ እጄ ነው ግን ስለምንታወቅ ምን ባዶ እጄ ነው? ሁለታችን ባዶ እጃችን ሆነን ቆንጆ ግብዣ ነው ፈልያ ገርገሌ ጋበዘችን። በዛ አጋጣሚ አንቺን ቴንክ ዩ። ይሄ ነው በጣም ቴንክ ዩ። እኔ ላይ ያመሰግናለሁ። ሰብስክራይብ ያደርጋል። ሰብስክራይብ ላይ ወሳኝ እሱ ነው።